ሰላም በፍሌክስ እንጀምር እንዴ? እስቲ actually ፍሌክስ ማድረግ አልወድም ብዙ ጊዜ ግን ለደ ጊዜ ላይ ኢጎ እሺ ስለ ቦዲ ቢልዲንግ ነው ዛሬ የምናወራው ወይም ስለ ሰውነት ግንባታ እና ዘይ ፖይንቱን ያዝልኝ ቦዲ ቢልደር አይደለሁም ወይም ቅርጽ ድራው ነው ወላደር ምንም ፍላጎት የለኝም አቢን እንደው አንዳንዴ ተሰው ለኔ ቤት ድራው ላይክ የቂጥ ቅርጽ ነው ግን ቦዲ ቢልዲንግ መውራድ ለምፈልገው አሪፍ ፐርፐዝ ነው ግን ይሄ የኔ እንደ ፊትነስ ነው ጤና ጋር እንዲገናኝ ፈልጋለሁ እና ራስን መለወጥ ጋር እንዲገናኝ ፈልጋለሁ ሙሉ ፊዚካሊ ሜንታሊ ዲሲፕሊንድ ምናምን እንዲያስተምረን ፈልጋለሁና ጂም በጣም የምወደው ነገር ነው አሁን ያለሁበት ከረንትሊ ሰውነት 67 ኪሎ ግራም 175 ሴንቲሜትር ጉዞ ወደ 70 ኪሎ ነው እና ጂም ላይ ወደ 3 አመት ኤክስፒሪየንስ አለኝ ከ3 አመት በላይ አሁን የሚመጣው ጃንዋሪ 4 አመት ጃንዋሪ ነው የጀመረው በፈረንጆች 4 አመት ይሆነኛል በፈረንጆች አሁን ጃንዋሪ ላይ እና እስካሁን 3 አመት እየገፋሁበት ነው እና አልፎኛ 3 አመት በላይ ማለት ነው እና እስካሁን ድረስ ባወቅኳቸው ብዬ የምመኛቸው እያንዳንዱ የጂም ፕሪንሲፕል ዛሬ እናወራለን እና እኔ ዳርዳሩ መሄድ አልወድም ታውቅም ነው ከዚህ በፊት ያለው ቪዲዮ ጨራሽ ወደ ዳርዳሩ መሄድ አልወድም አንድ ቶፒክ ያስክ ሙሉ ለሙሉ ነው የምገባበትና ዛሬ የምናወራው ሙሉ ለሙሉ ስለዛ ነው አሪፍ ሰውነት ግንባታ ላይ ነው ሰው መጀመሪያ ስለ ጄኔቲክስ እናወራ ተፈጥሮ ማለት ነው ጄኔቲክስ ከእናትና አባታችን የምንወርሰው አንድ ጊዜ ለምሳሌ ሾልደር ዊርድ ነው የፋዘር ማየውት ቪዲዮ ልክ እንደዚህ ናሮ ነው ያንዳንድ ሰዎች ካያቸው ኢቭን ላንተም ሊሆን ይችላል በተፈጥሮ ሰፊ የሆነ ትከሻ አላቸው በተፈጥሯቸው በቃ ኢቭን ቀጫጫ ራሱ ቢሆኑ ሰፊ የሆነ ትከሻ አላቸው የኔም ጓደኛዬ ሰፊ የሆነ ትከሻ ነው ያለው ከኔና እኔ ግን ናሮ ነው ይሄን እንደ ጠበበል ነው ከዚህ እስከዚህ ያለው ትከሻ ይጠበበ ነው ለምሳሌ ጀስት እንደዚህ ነው ትከሻዬ ምንም ያህል ሳይድ ጀልት ብሰራ ማለት ነው እና ይሄ ከአባቴ የወረስኩት ነው የአባቴም እንደዛ ነው እና ሁሉ በቃ ቤተሰብ የሚወርደው እንደዚህ ነው ይሄ ጄኔቲክስ ነው ተፈጥሮ ነው እና በቃ አንዳንድ ጊዜ እንደዚህ ተፈጥሮዎች ያጋጥማሉ እና በተፈጥሮ ማሪፍ ሰውነት ያላችሁ ሰዎች ወደ ጂም ይመጣሉ እና ወደ ጂም ሲመጡ አሁን አንተ ራስህ መወለድ እንዳይለው እዚህ ጋር ነው ማወቅ ያለብህ የተፈጥሮ ጉዳይ እዚህ ሰውነት ግንባታ በትልቁ ነው የሚሰራው ያንዳንድ ሰው ሰውነት ሁለት ወር ፍጅበት እንደውም የባኔ ኮዲ ነገር ባንተ ምክንያት እኔ መሰራበት ቤት የገባል ለበኔ ምክንያት ነው የገባው ግን ከኔ የሚበልጥ ሰውነት ይዟል የሚገርም ከሰዋለሱ አዘጋ አረበሩ ገብረና በራሱ ነግሯል እና በጣም አሪፍ ሰውነት እንዲይዛው ታብከነ በተፈጥሮ ሰውነቱ አሪፍ ነበር እና አንዳንድ ሰዎች ተፈጥሮ በቃ እንደዚህ ታደናቸው እኔ በከዚህም በተጨማሪ ጋይኖ የሚባል ነገር አለ እዚህ ደረት ላይ ወጣ ታችኛው ደረት ላይ መጣ ጋይኖ ማለት ልክ እንደ ሴት ጡት ነገር የሚያስበስይታቸው ጋይኖ ማለት በሰርጀሪ ብቻ ነው የሚወጣው ከምንም እንትን የለውም ምንም አይነት ሶሉሽን የለም ከሰርጀሪ ውጭ እና እንደዚህ በተፈጥሮ ምክንያት ለወረደብኝ ነው እና ይሄን ግን ያሳከልኩት ፐርሰናሊ ጋይኖ ጋር የምትቸገሩ ሰዎች በነገራችን ላይ አፐር ቸስት በመስራት ነው ወይም የላይኛው ደረት በመስራት ኢንክላይን ፕሬስ በመስራት ነው እና ጀስት ተፈጥሮ ነው በዛም በዚህ መንዳድ ሰዎቻችን ተፈጥሮ ወርዝ ሊሆን ይችላል ግን ሊያቆመን አይገባም ለዚህ ነው እኔ ቦዲ ቢልዲንግ የምወደው ነገር ምንም ማለት ወደ ኋላ ብቅር ከዜሮ ተነስተህ ቢያንስ 5-8 ራውን በጥኝነት ከአመት ያየህ ነው ይሻሻልኩ አይደል ከአመት ልክ እንደዛ ነው በቃ ቦዲ ቢልዲንግ በጣም ደስ የሚለኝ ነገር ያሻሻለ አይምሮውንም ዲሲፕሊን እንዲያደርገው ሌሎች ነገሮችም እንድትማር ይገፋል እና ይሄ ነው በመጀመሪያ በተፈጥሮ የሚያምር ሰውነት ያላችሁ ሰዎች አሉ እና ራስ ማወዳደር የለብህም እኔ ጋር ቢሆን ሜቢ በጣም ራስ ማወዳደር የለብህም እኔ ብዙ ጊዜ ኤክስፒሪየንስ አለኝ እና ሌሎች ሰዎችም እንደዛ ሊሆን ይችላል ስለዚህ ተፈጥሮውን የራስህ ጋር ወደ ራስህ ጋር ትኩረት እያደረክ ነው መሆን ያለበት ያንዳንዱ ስራ ያንዳንዱ ኢቭን ከስፖርት ከሰውነት ግንባታ ውጭ ያለው ነገር አንዳንድ ሰዎች በተፈጥሮ ስማርት ናቸው በተፈጥሮ ሰው ለፈጣሪ ጋር ያላችሁ ግንኙነት በተፈጥሮ በጣም ደስ የሚል ነው ምናምን በተፈጥሮ እና እኔ ደግሞ ከዜሮ ነው የምነሳው ሁሉም ነገር ለማለት ይችላል እና አንዳንዱ ጓደኛ አልኮል ምን ቢጠጣ ምንም ያህል ጣፋጭ ምግብ ቢበላ ምናምን የሚያምር ሰውነት ያለው እኔ ግን አውቀዋለሁ ለሳምንት ራሱ የተመታ ምግብ ቢበላ ሰውነት ያውቀዋለሁ እና እንደዛ ነው ተፈጥሮዬ ነው እና ስለ ጄኔቲክስ ማወቅ አለብህ ስለዛ ነው ጄኔቲክስ የነገርኩ ራስ ጋር ብቻ እንድታተኩር ነው ሩጫው ራስ ጋር ብቻ ስለሆነ ወደ ራስ እንድትመለከት ነው የመጀመሪያው ያደረኩት ሁለተኛው ፕሮግራም ምርጥ የስፖርት ፕሮግራም ምን እንደሆነ ታውቃለህ ፑሽ ፑል ሌግ አይደለም ወይም አርኖልድ ስፕሊት አይደለም አፐር ሎወርም አይደለም ምርጡ ፕሮግራም አንተ ኮንሲስተንት ሆነህ የምትከታተለው ነው ገብቶሃል ኮንሲስተንት ማለት በየቀኑ በሰችም አይምሮ እንደዚህ ቢደክም ምናምን ዲሲፕሊን እንደሆነ የምታደርገ ሲስተም ናት ጀስት ሲስተም በቃ እቺ ክሬት ያደረካት ናት ያ ነው ምርጡ ፕሮግራም እና እኔ ፐርሰናሊ ለብዙ ጊዜ በሳምንት 5 ቀን ነበር የምሰራው ከዛ አሁን በሳምንት 6 ቀን አደረኩት
ከፈለኩኝ ደግሞ በሳምንት 5 ቀን በዛም ፕሮግራሞቹን ልነግርህ ይችላል። ለምሳሌ በሳምንት 6 ቀን ሲሰራ ሰኞ ደረትና ጀርባ፣ ማክሰኞ እግር፣ ሮብ ባይሴፕስ ትራይሴፕስ እና ትከሻ፣ ሐሙስ ደረትና ጀርባ፣ አርብ እግር፣ ቅዳሜ ደግሞ ያው ባይሴፕስ ትራይሴፕስ እና ትከሻ እና ኮንሲስተንት ይሄን ማድረገው ነው። ፕሮግራም ምናምን ዋናው ምናምን አይደለም። ኮንሲስተንት ይሄን ማድረገው ፕሮግራም በሳምንት 5 ቀን ከፈለክ ደግሞ ሰኞ ከወገብ በላይ ያሉትን እሰራለሁ፣ ማክሰኞ ከወገብ በታች ያለው፣ ሮብ አርፋለሁ፣ ሐሙስ ከወገብ በላይ ያለው እሰራለሁ፣ አርብ ከወገብ በታች ያለው እሰራለሁ፣ ቅዳሜ ደግሞ ፈልገውን እሰራለሁ። ደረትም ሆነ እጅም ሆነ ፈልገውን እሰራለሁ እና ያ ነው በቃ ያኔ ፕሮግራም ጀስት ሲስተም በየጊዜው ኮንሲስተንት የሚሰራው ሲስተም ነው ፕሮግራም እና እዚህ ፕሮግራም ጋር ሲስተሙ ሲሰራ ወይዘር በሳምንት 3 ቀን ሊሆን ይችላል። ፉል ቦዲ ሙሉ ሰውነት በሳምንት 3 ቀን ማክሰኞ፣ ሐሙስ፣ ቅዳሜ መስራት ትችላለህ። በሳምንት 3 ቀን በሳምንት 4 ቀን የሚችል ሊሆን ይችላል። ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ መስራት ትችላለህ ምናምን በዞሮ ዋናው ኮንሲስተንት ሆነ የምትሰራው ነገር ነው እና ፕሮግራሙን ከወጣ በኋላ ማስተዋል ያለብህ ነገር አንድ የሰራው ስራ 48 ሰዓት ማረፍ አለበት። ለምሳሌ አሁን ንጋት አስተዋልከው ደረት ሰኞ ከሰራው ማክሰኞና ሮብ ያርፋል 48 ሰዓት። ከዛ ወደ 48 ሰዓት ካረፈ በኋላ ሙሉ ለሙሉ ሪከቨር ወይም ረፍት ስለሚያገኝ ሐሙስ ይሰራል እና አንዳንድ ሰዎች እንትን ይላሉ። ለምሳሌ ሐሙስ ደረት ትከሻና እጅ ከሰራ ሮብ ባይሴፕስ እና ጀርባ ከሰራ ይሰራል ነው የምትችላላችሁ። እጅና ትከሻ በነገራቸው ትንሽ መስል ስለሆነ ቶሎ ነው ሪከቨር የሚያደርጉት። ለምሳሌ አሁን አንገት ላይክ በዝር ለቀኝ ነው ይሻል ከአምኖ ምናምን እየተሻሻለ ነው ካየው አንገት እሱ እያሻሻልኩት ነው። አንገት ግን አንገት ሪከቨር በየቀኑ ስለሚማሩ በየቀኑ ሰው ችግር ነው ቶሎ ነው ሪከቨር የሚያደርገው እና ባይሴፕስ እና ትራይሴፕሳችን አትከሻችን ቶሎ ሪከቨር ስለሚያደርግ ነው። ኢቭን ዛሬ ባይሴፕስ እና ትራይሴፕስ ብሰራ ነገ ደረትና ጀርባ ብሰራ ደረትና ጀርባ ላይ ትንሽ ቢሰራም ቶሎ ሪከቨር ስለሚያደርግ ወምጣጣ የለ ዋና ኮንሲስተንቱ ነው እና ግን እንደዚህ ኤግዛክት ታይም ለምሳሌ አሁን ባይሴፕስ ኤንድ ትራይሴፕስ የሰራሁበትን ነገ ያን ኤክሰርሳይዝ መርገም የለብኝም። ምክንያቱም ማረፍ አለበት ለብቻው ሙሉ ረፍት ያስፈልገው 48 ሰዓት እና 48 ሰዓት ረፍትና ኮንሲስተንት የምትሆንበትን ፕሮግራም መፍጠር ነው። ጂም መሆን አይጠበቅበትም። በዚህ ላይ ያዝልኝ ካሊስቴኒክስ የሚገርም ስራ ነው። እኔ አሁን ጂም ባይኖር አካባቢ ካሊስቴኒክስ እሰራለሁ። ፑልአፕ፣ ዲጋፕ፣ ፑሽአፕ እና ስፕሊት ስኳት ምናምን እሰራለሁ። ሪከቨር እያደረኩ በሳምንት 4 ቀን ሊሆን ይችላል እና እንደዛ እያደረኩ ሰራዋል። ዋና ኮንሲስተንት መሆን ነው። ሶስተኛው ኢንተንሲቲ ይሄ ነው ትልቁ ቼንጅ ቦዲ ቢልዲንግ ላይ። ኢንተንሲቲ ማለት አንድ ነገር ላይ የምሰጠው ኃይልህን የምሰጠው ነገር ነው ሙሉ ለሙሉ። ላይክ አንዳንድ ሰዎች አሁን ካስተዋልካቸው ሜቢ ጀማሪ ከሆንክ ለመልበር ምናምን ስለሆነ ችግር የለም፣ ግን ሞር አድቫንስ የሆኑ ሰዎችን በደንብ ታስተውላቸዋለህ። ትንሽ ቀለልሽ ፕሮሰሩን 1 2 3 12 ብለው ቁጭ ያደርጉታል። ምን ጥርሳቸው ራሱ ፊታቸው ራሱ አይንቀሳቀስም። ላይ እኔ እኮ ጅብ ነው የሚመስለው ፊቴ ወደ ጥርሴ ንክሼ የምሰራው። ወይም አንዳንድ ሰዎች እንደውም ጤነኛ አልመስላቸው የመጨረሻው ላይ ግርም ብሏቸው ያዩኛል። እና እንደዛ አይነት ኢንቴንሲቲ ነው የሚያስፈልገው እንጂ የቁጥሩ ብዛት አይደለም። ሜክ ሹር ከ6 እስከ 12 በቂ ነው። 6 እስከ 12 ላይ እንደዚህ ጥርስህን ነክሰ የሰራህ ስራ ከ6 1 2 3 4 5 6 ብለ ከ6 ከዚች በኋላ ያለችው እስከ 12 ላይ ያለችው ስራ ናት። በጣም ወሳኛው ጥርስህን ነክሰ ሙሉ ለሙሉ ምሰጠው በላይ ጥርስህን ነክሰ ዝም ብለህ አይደለም ገና እንደጀመርክ አይደለም፣ ግን በቃ ሙሉ ለሙሉ በደንብ ኃይልህን ምሰጠው ስራ ገብቶሃል አይደል? እና ያ ነው ወጥቶ ሲነግርህ 4 ዙር 12 ወይም 25 ቁጥር ያበዛ ምናምን ሳይደክምህ በቀላሉ ከሰራው ብረት አንድ ዙር ብቻ ያስልኝ አንድ ዙር ብቻ ኃይልህን የሰጠሃት ስራ ነው ኢፌክት የሚኖራት። አንድ ሴት ብቻ ኃይልህን የሰጠኸው ስራ ኢፌክት የሚኖረው እና በዚህ ልክ 2 ሴት ነው የምሰራው ጊዜም ለመቆጠብ። አሁን ትምህርትና ምሳሌ ጀመረ ማጥራት ምናምን ሳደብኝ ጊዜም ለመቆጠብ ጂም ውስጥ ከ1 ሰዓት እስከ 1 ሰዓት እስከ ከ1 ሰዓት ተኩል ወይ 90 ደቂቃ ወይ 1 ሰዓት ነው የምፈጀው ጂም ውስጥ እና 1 ሰዓት ተኩል 1 ሰዓት ነው የምፈጀው ጂም ውስጥ እና 2 ሴት ነው የምሰራው። 2 ሴትም ሰርቼ ጥርሴን ነክሼ ነው የምሰራው። ላይክ ሁለቱን ሴት ዝም ብዬ ደረት ስራ አርጌ አይደለም የምተው ደረት የሚገባው ላይ ያለኝን ኃይል የምሰጠው ላይ ያለኝን ኃይል እታገለዋለሁ እና ያ ነው ኢንቴንሲቲ በጣም ወሳኝ የሆነ ነገር ነው ሰውነት ግንባታ ላይ እና እንደ ቅድም እንደነገርኩ ከብዙ ሰዓት የምታጠፋበትና እና ብዙ ቁጥር ምናምን አብዝተህ ከምትሰራበት ስራ ከ6 እስከ 12 ላይ አንድ ስራ ላይ ብቻ ኃይልህን የሰጠው ስራ ነው ለውጥ የሚያመጣልህ። 4ኛው ክሊን ዳይት
ጉዳይ ስለ አመጋገቤ ምናምን ማስገባት ያለብህ ምግብ ውስጥ ቪዲዮ ሰርቻለሁ። ያንን ማየት ትችላለህ። አሪፍ ቪዲዮ እና ያም አመጋገቤ ውስጥ የማስገባቸው ምግቦች እዛ ጋር ማየት ትችላለህ። ከዛ ውጭ ግን በጣም ወሳኝ ነገር ምንድን ነው ታውቃለህ? በተለይ እንደዚህ ከጄኔቲክስ የተመጣ ከሆነ ሺቲ ከዜሮ የምትነሳ ከሆነ ነው በተፈጥሮ ታደግ ከሆነ አመጋገብህ ንጹህ መሆን አለበት። ንጹህ ስልህ ስኳር መብላት አይቻልም። የተቀነባበረ ቺፕስ ምናምን በየቦታው መብላት አይቻልም። ሞር እንደውም ለቆዳህም ለፊትህ ምናምን ኤቭሪቲንግ የተቀነባበረ ምግብ መብላት አይቻልም እና አልኮል መጠጣት አይቻልም። ኢቭን ጓደኞች ጋር መራሱ ቢሆን በቃ ይሄ ዲሲፕሊንድ ነው። ኮንሲስተንሲ የሚያስተምርህ ነው። ለማካበድ የሞከርኩ አይደለም። ግን እኔ 2 ዓመት ሆነኝ ስኳር የነካ ምግብ ከበላው። ብቻ ባለፈው ዓመት ብቻ አንድ ቀን እናቴ አሳስታ ቡናዬ ውስጥ አርጋብኝ ለጊዜ ብቻ አሳስታ አርጋብኝ። ከዛ ውጪ ላይክ እንደዚህ ስራዬ ብዬ ስኳር አርጌ ምናምን የምጠቀመው ነገር የለም። ሙሉ ለሙሉ ዳቦም ራሱ ከስንት አንዴ ነው የምበላው። እሱም ስኳር የለው ምናምን ጠይቄ ነው ከስንት አንዴ። ወይም አንዳንድ ጊዜ ቤተክርስቲያን ስንወጣ ምናምን ከጠዳሴ በጣም ከራፊክ እዛ ዳቦ ቢያድሩት የለ ግን ትንሽ የምቃም ሰው እንደዚህ ነው እንጂ ያህል ፕሮሰስ የሆነ ምግብ በጭራሽ አልነካም ሙሉ ቀን። እና ለዛ ነው አይምሮዬን ክሊን ማድረግ እፈልጋለሁ። ብዙ ሰማጣ ብዙ ሰማነብና ራሴን መቆጣጠር ምናምን ስለምፈልግ አመጋገቤ ክሊን ነው እና ክሊን ዳይት ነው። ለዳይጀስቴሽንም ላይክ ዳይጀስት የማድረግ የሆድ ችግር ያለባቸው በተለይ እዚህ ጋር አንድ ቪዲዮ መስራት ፈልጋለሁ ስለ ሆድ። ብዙ ጊዜ ሰፈር ሳርግበት የነበረው ነገር ነው የሆድ ህመም። እና ለሆድ ህመም ትልቁ መፍትሄ ይሄ ክሊን ዳይት ነው፣ ንጹህ አመጋገብ። እና ይሄ የእናንዱ ምግብ ስትመገብ ደግሞ ስልክን እያየህ ምናምን ይሄን ቪዲዮ እየተመገብክበት የምታየው ዋው ግን ዞሮ ስትመገብ አላምጦ እያንዳንዱ ነገር በደንብ ያላመስ ዳይጀስት እንዳያደርግ ሰውነትህ ምናምን። እና ክሊን ዳይት በጣም ወሳኝ የሆነ ነገር ነው። እነዚህ 4 ፕሪንሲፕል ናቸው እኔ ወሳኝ የምለው። ጄኔቲክስ፣ ራስ ጋር ማተኮር፣ ፕሮግራም፣ ኮንሲስተንት ሆነህና ሪከቨሪ ያደረክ የምትሰራው፣ ኢንተንሲቲ ጥርስህን ነክሰህ የምትሰራው፣ ክሊን ዳይት፣ ንጹህ አመጋገብ። እነዚህ ነገሮች ናቸው አሪፍ ሰውነት ለመገንባት። በቃ ሲምፕል ናቸው የነገርኩ። ያን ያህል መካር ነው የማይጠበዝ ሲምፕል ነው የነገርኩ። ሲምፕል ነው ቦዲ ቢልዲንግ ሰውነት ግንባታ ብዬ ስለማስብ እንደዚህ የምታየው ሼም እንዳለ ምናምን ሳይሆን ለእኔ ላይፍ ስታይል ነው ብዬ ስለማስብ ነው። እና አሁን ቪዲዮ እንደሚረዳ ቫሊዲዮ እንዳገኘበት እና ሀሳብ አስተያየት ላይክ እንዲ ኮሜንት ኔጋ መገናኘት ከፈለግ ሊንክ ዲስክሪፕሽን ላይ አለ። ከዛ ውጭ በቃ በቀጣይ ቪዲዮ እንገናኛለን። እስከ ምሽት